ቴንክ ብለናል። ሁላችሁም ታፕታፕ ኮፒ ሊንክ አድርጉ፣ ሼር አድርጉ። ሰው የለም ጋዜጠኛ አዲሱ ደርቤ በትልቁ አድርገውና እስኪ ሀሳቡን አዲሱን የማታውቁት ቲክታክ ላይ በብዛት አይታወቁም። እሱ ትልልቅ ቻናሎች ላይ ነው የሚታወቀው። አሁን ወደ ቲክታክ ይዤላችሁ ተከስቻለሁ። በዚህ 2 ቀን በቤቱ ይከሰታል። ጥሩ ፖለቲካዎችን እንደምናራምድ ለማህበረሰባችን እንደምንታገል ተስፋ እናደርጋለን። ቲክታክ ላይ አማራ የሚለው ስለቀዘቀዘ በሌላ በኩል ያሉ ወንድሞቻችንን ወደ ቲክታክ እናሳትፋለን። እንግዲህ በቅርብ አይተናል። ጆሃር መሐመድ ቲክታክ ላይ ተከስቷል። ከአክቲቪስት ጀምራችሁ እስከ ጋዜጠኛ ፕሮፌሰርም ሆነ ማንኛውም ለአማራ ጠቅማለሁ ያልክ ምሁር ወደ ቲክታክ መምጣት አለባችሁ። አዲሱ እናመሰግናል። ቀጥሎ ወንድማችን። በደንብ ነው እንግዲህ አርቲስቶቻችንም በደንብ ዝክሩን በደንብ የሚወክል ነገር ነው እያቀረቡልን ያሉት። አርቲስት አበባው አበበ የምናውቀው አማራንን በሚል ተከታታይ ስራዎቹ በሚገባ የምናውቀው ጥሩ ነው። እንዲህ አይነት መሰባሰቦች ከዚህ በፊት ደግሞ በማሲንቆ እንደዚሁ ቀኑን በግጥም ቅብብሎች ስንዘክረው የኖር ነው። የአማራ ትጥቁ አንዱ ይሄ ነው። ጠላቶቻችን የሚያስፈቱ አንደኛው ትጥቅ የአእምሮዊ ስነ ልቦናዊ ትጥቆችን ጭምር ነው። አማራን ለማጥፋት ተኩሶ መግደል ብቻ ሳይሆን ኪሊንግ ዊዛውት መርደር የሚባል ማንኛውንም የአማራን እሴት ማጥፋት ነው። በፉከራ በሽለላ አማራው ምንም አያመጣም፣ አማራ ምን ያውቃል ከመፎከር ከመሸለል ውጭ በሚል ሲዘመትብን የኖረው አንደኛው ራሳችን የማጥፋት የአማራው ላይ ጄኖሳይድ የመፈጸም ምልክት የአማራ መገለጫ የሆኑ ሴቶችን ማጥፋት ነው እና አሁን ስናደርገው የነበረ የቅብብል የማሲንቆ ጨዋታ አንዱ የአማራነት መለያነት ነው እና እጅግ በጣም ደስ ብሎኛል። ዛሬ ሁለት የአማራ ትግልን የነፃነት ጉዞ በዋናነት ቀደም ብሎ የጀመረ ቢሆንም አንድ ብለን የጀመርንበት ነው። የአማራ አንገቱ አንድ ነው፣ የምንገደለው በአማራነት ነው በሚል ከዚህ በፊት የነበሩ አባቶች በተደጋጋሚ ሲሰብኩት የኖረ ነው። እነ ፕሮፌሰር አስራት ወልደየስ በአግባቡ ሲያቀነቅኑት የነበረ ነው። የመጨረሻው እና ዋነኛው ነብይ ሆኖ የትግላችን ነብይ ሆኖ የመጣው ጄኔራል አሳምነው ጽጌ ከራስ ላይ በተረፈ መስዋዕትነት ከህይወት በላይ በተረፈ መስዋዕትነት የአማራ ትግል እንዳይቀለበስ አድርጎ አቀጣጥሎት አልፏል። እጅግ በጣም የሚደነቅ ነው። እኔ አንዳንዴ ያሳምነውን መስዋዕት መሆን በወቅቱ በጣም ብዙ ብስጭት የፈጠረ ነው። አሁን ላይ ቆመን ስናስበው ምን ቢታየው ነው? ምን ጀግና ቢሆን ነው? ስንት ሱሪ ቢታጠቅ ነው በዚህ ልክ ብቻውን ጠላት ጋር ተናንቆ እንደዛ መስዋዕት እስከሚሆን ድረስ ይህንን ትውልድ ያበራ? ዛሬ በእልፍ አሳምነው ጽጌዎች ወጥተዋል። በየቀኑ የሚዋደቁ ጀግኖች ተተኳሽ ጨርሰው ጥይት ጨርሰው ውጡ ወደኋላ ሲባሉ አንጣጣም እያሉ ከትናንት በፊት አይታችኋል አይደለም? እና አርበኛ አማራ አሸንፍ እናንተ ውጡ እኛ መውጣት አንችልም እያሉ እስኪዋደቁ ድረስ የወጡ ጀግኖች የወጡት አሳምነው አምሳል ነው። ይሄ ትግል የሚመራው ባሳምነው መንፈስ ነው እና እጅግ በጣም እድለኞች ነን። እንግዲህ በማንነትና በህልውና ትግል ታሪክ ውስጥ ከፍተኛ መሪዎች ወይም ፊት አውራሪ መሪዎች የሚባሉት ህይወታቸውን ከህዝብ አስቀድመው መስዋዕት ሲሆኑ በዋናነት የትግል ማቀጣጠያ ተደርገው ይወሰዳሉ። እንደ ካታሊስት ይቆጠራል መስዋዕትነታቸው። የታዋቂ መሪ ወይም የታዋቂ ጀግና መሰዋት ትግሉን አያስቆመውም። በተግባር ባሳምነው ያየነው ነው። በተለይ ደጋፊዎቻቸው የነዚህ ጀግና ደጋፊዎቻቸው ዓላማቸውን ከግብ ለማድረስ ይበልጥ እንዲቆርጡ እንዲወስኑ በጽናት እንዲቀጥሉ የሚያደርግ የስነ ልቦና ስንቅ ነው የሚሆነው። ሌላው የማንነት መገለጫ ነው። ሲምቦላይዝ ይደረጋል። ሲምቦሊዝም በዋናነት የማንነት አሁን አሳምነው አንድ ትናንት ያየሁት አንድ ሶሻል ሚዲያ ላይ ሲዘዋወር የነበረ አባባል አለ። አንድ የኔ ቢጤ መጣና መንገድ ላይ ክርስቲያን ከሆንክ በአላህ፣ ክርስቲያን ከሆንክ በእግዚአብሔር፣ ሙስሊም ከሆንክ በአላህ እንደው የሆነ ነገር ስጠኛ አለኝ አላሉ። አይ እኔ አማራ ነኝ ስለው ያ የኔ ቤቴም ባሳምነው አለኛል። ያለኝን ሁሉ ሰጥቼ ይኸው በእግሬ እየሄድኩ ነው አለ። ሲምቦላይዝ ተደርጓል። አሳምነውነት የአማራነት መገለጫ እንዲደረግ ሆኗል። ይሄ ደግሞ በመስዋዕትነት በጀግንነት የመጣ ነው እና መሪው ከግለሰብነት ተሻግሮ የህዝብ የቁጭት የክብርና የነፃነት ፍላጎት ተምሳሌት ይሆናል ማለት ነው እና ዝም ብሎ ሰው እዚህ ደረጃ ላይ አይደርስም። ለዓላማ በመገዛት የካሪዝማቲክ ኮሚትመንት ያለው ጀግንነት ያለው አታጋይነት ከራሱ ምቾት
ከራሱ ህይወት ይልቅ ለሚያምንበት ማህበረሰብ ህልውና ቅድሚያ መስጠትን አስቀድሞ እኮ ነው ስልጣን እያለ ጄኔራል እያለ እስር ቤትም ሳይገባ በፊት በወያኔ ዘመን ጀምሮ ህዝባችን ነፃ መሆን አለበት ብሎ ወያኔን አምሮ የታገለም ከዛ በኋላም ከእስር ቤት የሞት ፍርድ ተፈርዶባቸው ብዙ ዋጋ የከፈሉ በኋላም እንትን ያለና ለዓላማ መገዛትን በጽናት ያሳየ በዘመናት ውስጥ የማይደበዝዝ ጀግንነትን ያሳየ ነው። ሪዚሊየንት የሆነ የማይናወጥ አቋም ሪዚሊየንት ፍጹም የሆነ ሪዚሊየንት የሆነ በማንኛውም አስቸጋሪ ሁኔታ ውስጥ እንኳን ቢሆን ሳይደራደር ሳይበገር ሳይውተረተር ያለ ፍርሃት የጀመረውን ዳር የማድረስ ብቃትን ያየንበት ነው። አሳምነውነት ታሪካዊ ባለ ራዕይ ነው። ቪዥናሪ ሊደር ነው የነበረው። በወቅቱ ካለው ፈተና ካለው ሰርከምስታንስ ካለው ምቾት ካለው አትችልም ባይ ካለው በአዴናዊ አስተላለፍ ሁሉ ካለው ትብታብ ሁሉ ወጥቶ ለወደፊቱ ትውልድ የሚተርፍ የነፃነት ክብርን ለማጎናጸፍ አልሞ ሲንቀሳቀስ የነበረ ነው። ይህንን ደግሞ መስዋዕትነት እንኳን ያላስቆመው ጀግንነት አርበኝነት ነው በተግባር ያየ ነው እና አፄ ቴዎድሮስ ይህን ከዛ በፊት አሳይተውናል። የኢትዮጵያን አንድነት ለመጠበቅ ለሀገራቸው ክብር ሲሉ እጃቸውን ለባዕድ ሳይሰጡ መስዋዕትን ከዛ በፊት አይተናል። እና አፄ ዮሐንስ ጋር ለተመሳሳይ የሀገር ድንበር ላለማስከበር መስዋዕት ሲሆኑ አይተናል። አቡነ ጴጥሮስ ለዚህ ነጭ ከተገዛ በማለት ህዝባቸውን በማውገዝ በመገዘት በእምነት በቁርጠኝነት ህዝባቸው እንዲታገሉ ማይቻል በሚመስል ሁኔታ ውስጥ አይተናል። በቅርብ እንኳን እነ ናሁሰናይ ያሳምነው ልጆች ናቸው ብለን ከፍ ያደረግናቸው ለዛ ነው። 3 ሆነው አዲስ አበባ ቦሌ ገብተው 3 ሆነህ ቤተ መንግስት ተቆጣጥረህ ልታሸንፍ እንደማትችል እኮ ይታወቃል። 3 ሆነህ እንዴት አዲስ አበባ ቤተ መንግስት አስለቀህ ትቆጣጠራለህ? እንደዛ በተከበቡበት ሁኔታ እንኳን እጅ አለመስጠትን የተማሩት ካሳምነው። እነ ናሁሰናይ የሰሩት ተግባር የእነሱ ተግባር አይደለም፣ ያሳምነው ተግባር። ከዛ በፊት በዓለም ተሞክሮ በአልጄሪያ የነፃነት ታሪክ ውስጥ የምናውቃቸው ራሳቸውን ሰውተው ለድል ያወጡ እነ ጄኔራል ጅሃድ ሙስጠፋ ከፈረንሳይ ቅኝ ግዛት አልጄሪያ ነፃ ስትወጣ በምን አይነት መስዋዕትነት ሲከፍሉ እንደነበረ፣ እነ ኦማር ሙክታር በሊቢያ የነፃነት ትግል ታሪክ ውስጥ ከጣሊያን ወራሪዎች ለመከላከል ለ20 ዓመታት በረሃ ለበረሃ ተንከራተው መስዋዕት የሆኑበትን መንገድ፣ የነ ኔልሰን ማንዴላ የ27 ዓመት የአንደርግራውንድ እስር፣ የነ ቼ ጉቬራ ከአርጀንቲና ተነስተው ኩባን ነፃ ለማውጣት የከፈሉትን መስዋዕትነት፣ እነ ማልኮም ኤክስ በአሜሪካ የነፃነት ትግል ውስጥ ያበረከቱትን ታሪክ በመግባግባው እናውቀዋለን። እነ ሱባሽ ቻንድራ በህንድ ያደረጉት ተጋድሎ ከነዛ የሚበልጥ እንጂ የማያንስ ተጋድሎን አሳምነው አሳይቶ አልፏል። በዲሞክራቲክ ሪፐብሊክ ኮንጎ እነ ፓትሪክ ሉሙምባ ታስታውሳላችሁ፣ እንዴት አድርገው ቅኝ ግዛት ነፃ ለማውጣት ብለው በውስጥ ባንዶች የተገደሉ ናቸው። እነ አሚልካር ካብራል እንደዚሁ በጊኒ ቢሳው እንደዚህ ተመሳሳይ ትግል አድርጓል። ስለዚህ የጄኔራል አሳምነው ጽጌ ትግልና መስዋዕትነት ህልውናን የማስቀጠል የአማራን እውነት የአማራን የበደል ትዝታና የበደል ትርክት የማስቀጠልና በወገን የመከዳት ተምሳሌ በወገን የመከዳት በወገን ተከድቶ ብቻን የመቅበዝበዝ ነገር ግን ስለተከዳው ህዝብ ሲባል ስለተፈረደበት ህዝብ ሲባል ህይወትንም አሳልፎ እስከ መስጠት ድረስ የሚያደርስ ቆራጥነትን በተግባር ያሳየንበት አሳምነውነት ማለት ሁሉ ነገር ነው። ወንድነት ነው፣ ጀግንነት ነው፣ አባትነት ነው፣ ነብይነት ነው፣ ናሽናሊዝም ብሔርተኝነት ነው፣ ተሻጋሪ ማንነት ነው እና እጅግ በጣም አማሮች በዚህ ዘመን ስለመፈጠራችን ማመስገን ያለብን ያሳምነው ልጆች በመሆናችን። እኔ እጠራጠራለሁ አሳምነው መስዋዕት ባይሆንልን ኖሮ በዚህ ደረጃ ንቃት ፈጥረን እንታገል ነበር ወይ? አማራዊ ንቃት ፈጥረን በጽናት እንቆም ነበር ወይ? እጠራጠራለሁ። አሳምነው መንገዱን ከ500 ዓመት በፊት ከነበረው መከራ የከፋ መከራ እየመጣ ነው። ተከባሃል። አባቶችም ብትሆኑ ስትችሉ እንደ አቡነ ጴጥሮስ ሆኑ። የውሸት የድርድር ንግግር አታድርጉ በሚል የመንግስት ስልጣን የያዘ ሰው፣ በኮማንዶ የሚታጀብ ሰው፣ በአገዛዝ ግዛዟ በቅርበት ያለው ሰው በዚህ ደረጃ ፊት ለፊት ብቻን እንደ ሻማ ቀልጦ መጥፋት እንዴት አይነት አርበኝነት ነው? እንዴት አይነት ሰማዕትነት ነው? እንዴት አይነት ጀግንነት ነው? እና የዚህ ልጆች በመሆናችን በእጅጉ እድለኞች ነን እና አንተ እድለኛ ትውልድ፣ ይሄ ትግል ወጣት ተነስቶልሃል፣ ይሄ ጀግና ወጣት ተነስቶልሃል። አባትክን እየዘከርክ የአባትክን መስዋዕትነት ፈለጋ አድርገህ ነፃ ትወጣ ዘንድ ከዚህ የተሻለ መስዋዕትነት ሊያቀርብልህ የሚችል ማንም የለም። ከዚህ የተሻለ መስዋዕትነት ሊከፍልልህ የሚችል መንገድ ሊያሳይህ የሚችል መሪ ማንም የለም እና አማራ በመሆናችን እንድንኮራ
በነፃነት ትግላችን ያለ ፍርሃት እንድንታገል ያደረገን የሰማዕትነት ቀን ነውና ዛሬ በመዘገራችን ደስ ብሎናል ለማለት ነው። ጊዜ ትንሽ ረዘም አደረኩኝ፣ ይቅርታ። እናመሰግናለን ወንድማችን አዲሱ። ጥሩ ሀሳብ ነው። ሌሎቻችሁም ቀጥሉ። ዛሬ እንግዲህ የጀነራል አሳምነው ጽጌ መስዋዕት የሆነበትን ቀን እየዘከርን ነው። ሁላችሁም የምትችሉትን አቃጥላ በዚህ አጋጣሚ የትኛውንም ሀሳብ ስራ ሊዝ ነው ልቅዴው እሺ ለሰዓታት ሚት ለረስለ አዳ በጣም እናመሰግናለን። አዲሱ ደርቤን የማታውቁት አሁንም በድጋሚ ፎሎ አድርጉት። ማለት የምፈልገው ነገር ምን አለ መሰላችሁ፣ አሁን ዛሬ ላይ ያለው ነገር ልቀን ነው። በዚህ አጋጣሚ አሉባልታና ቀልድ ነው በዚህ አመት ያለው ቲክቶክ ላይ አማራውን ወጥሮ ይዞ ስለ አማራ ጉዳትና ስለ አማራ ሰቆቃ፣ ስለ አማራ በደል፣ ስለ ፖለቲካው፣ ስለ ህዝብ አንድነት ወንድም እህቶቻችንን አንድ አድርጎ ይዞ ጠምሮ ይዞ የመጓዝ የለም ቲክታክ ላይ። ስለዚህ እኛ የምንፈልገው አሁን በተለያየ ቦታ ላይ ራሳችሁን ደብቃችሁ ያላችሁ ጋዜጠኛ መሆናችሁ ስለ አማራ ጉዳይ ትግል ላይ ያላችሁ ወንድሞቻችን ትልልቅ ናችሁ እናውቃለን። ትልቅነታችሁንም ይዛችሁ ስትመጡ እናስከብራችኋል። ምሳሌ ቅድም ተናግሬ ያለው ጆሀር መሀመድ ትላንት 86,000 ሰው ይዞ ተቀምጧል። እናንተ እስከሱ ምን ታንሳላችሁ? ኑ ያዙት። ሚዲያው አለን፣ እናስረክባለን። እኛ ትንንሾች ነን፣ ከታች ነን፣ እንመለከታለን። መስራት ያለብንን አብረን እንሰራለን። አመሰግናለሁ። አዲሱን ፎሎ አድርጉት። እናመሰግናለን ጆካይ። በዚህ አጋጣሚ በአማራ ትግል ውስጥ ምናልባትም ቆጥራችሁ የሆኑ ቁጥሮች ሰዎች አሉ ብላችሁ ካሰባችሁ አዲሱን ማስቀመጥ ትችላላችሁ። እና አዲሱ የያዘውን ሀሳብ ሲገልጽ የእውነት አርቲኩሌት አድርጎ የሚያቀርብበት መንገድ እናንተን ማንኛውም ሌቭል ላይ ያለ ሰው እንዲረዳው አድርጎ መናገር የሚችል ጎበዝ ጋዜጠኛ ነው እና ይህንን እንቁ ጋዜጠኛችንን ፎሎ አድርጉት። ፎሎ አድርጉት ብቻ አይደለም ላይቭ ይገባል ከቅርብ ጊዜ። እንግዲህ የእሱ ፍላጎትን ባይሆን በእኛ ልመና መጥቷል። በጣም ብዙ የእሱ ፍላጎትን ባይሆን በእኛ ልመና መጥቷል። ምንድን ነው እየደገመብኝ ነው? በጣም ብዙ ወዳጆቹ ለምነ ነው የተመለሰው ወደ ቲክቶክ። ምክንያቱም የዛሬ 2 ዓመት አካባቢ አይ ቲንክ መጥቶ ነበር እና በሳምንት 3 ቀን ምናምን ፕሮግራም ነበረው። እዛ ፕሮግራም ላይ የሚፈለገውን ያክል ሰው እየተገኘ ስላልነበረ እሱም መድከም ስለሌለበት 2-3 ድካም ነው የሚደክመው። የሳተላይት ቴሌቪዥን ላይ ይሰራል፣ የራሱ ዩቲዩብ ላይ ይሰራል፣ ተመልሶ ደግሞ ቲክቶክ ላይ ላይቭ ይመጣል እና እሱ ትንሽ አድካሚ ስለነበር ወጥቶ ነበር። አሁን ተመልሷል በብዙ ሰዎች ልመና። ስለዚህ እኛንም አታሳፍሩን፣ ተገኙ፣ ታሪካችሁን እወቁ። የምትታገሉበትንና የምንገደልበትን ምክንያትም እንረዳ። ምናልባት ብዙዎቻችን እናውቅ ይሆናል፣ ግን የበለጠ ግንዛቤ ኖረን ዘንድ ይህ ወንድማችን እየመጣ ላይ ሲገባ ተገኙ ለማለት እወዳለሁ። አመሰግናለሁ። ዝክረ አሳምነው ጽጌ ቀን ነው ዛሬ። ስለ አሳምነው ጽጌ ግጥምም ምንም አለን የምትሉ ሰዎች፣ ትክክለኛ ሰዎች ወይ አቡ ጋ ወይ እኔ ጋ ወይ ጆከር ጋ ወይ አባት ሀገር አማራ ጋ ወይ ደግሞ አዲሱ ጋር ጻፉለት በውስጥ። ፋኖ ሀብቴ እንዴት ነህ? ደህና ነው ወይ? ይሰማል ድምፄ? ቤተሰብ አይዶ ነው ማይክ ልክ ይሁን አይሁን አላውቅም። ቀጥል እስቲ። አዎ እንግዲህ ዛሬ ቀን አባታችን የምናስታውስበት ቀን ነው ስንል ዝም ብለን በምክንያት አይደለም። አባታችን ብርጌዳር ጄኔራል አሳምነው ጽጌ በዛሬው ቀን ግዙፍ የሆነውን የአማራ ልዩ ኃይል አሰልጥኖ ወደ ቦታው ተመልሶ ከ2 ቀናት በኋላ ነው ይህ ታሪክ የተፈጠረው። በዚህን ወቅት ነበረ የዛሬ 500 ዓመት የሚለውን በደንብ አድርጎ በምርቃት ቦታው በስቴጅ ላይ ወጥቶ የተናገረው ለአማራ ሕዝብ እንዲሁም ለኢትዮጵያ ሕዝብ እያስተላለፈው የነበረው እና የእሱ ልጆች በወቅቱ በብዙ ቦታ ልክ ከእንደኛ የነበሩ አሰልጣኝ የነበሩ በየቦታው ተፈልገው እየተፈለጉ እየታሰሩ በየቤት ክራይ ተከራይተው እንኳን በሚኖሩበት አፈላልጓቸው እየተባለ እየተፈለጉ እየታሰሩ
የት ናቸው ያሉ አምጧቸው የተባለ ምንፈለግበት የነበረ ሰዓት ነው። እንዲሁም የለበስነውን የርግቡን ልብስ ይሄ የስንት ሰው ደም ያለበት ነው አውልቁት እየተባለ በየቦታው ስንብጨለጨልበት ለምን ትለብሱታላችሁ የተባለ ብዙ ነገር ያሳለፍንበት ነው እና አባታችን ለአማራነቱ ያለምንም ጥርጥር አንድ ሆኖ አማራ ብሎ እንደተናገረ በወሬ ሳይሆን በተግባር ሆኖ አሳይቶናል። በተግባር ሆኖ መሬት ወርዶ እና እኛ ልጆቹ የእሱን ቃል ለማስጠበቅ ትናንት ለ8 ዓመታት ያህል ሲሞት የነበረው እንዲሁም ከዛሬ 30 እና 40 ዓመታት ሲሞት የነበረው አማራ ዛሬ ላይ መሞት የለበትም። ዛሬ ላይ በእኛ በልጆቹ ሊጠበቅ ይገባል። ዛሬ ላይ ልጆቹ ተነስተዋል። አጥንታቸውን የከሰከሱ ደማቸውን እያፈሰሱ መሬት ወርደው ጀግና የአሳምነው ልጆች በስሙ የሚምሉ ልጆች ተፈጥረዋል። ስለዚህ ሁላችንም ኤከሌ የሚለው ነገር አይጠቅመንም። ይሄ የአባታችንም ቃል አይደለም። የአባታችን ቃል አንድ አማራ ሆኖ በአንድነት የምንተነፍስበትና በአንድነት የምንነጋገርበት፣ ህዝባችን ነፃ የሚወጣበት፣ ህዝባችን በድል ማማ የሚጓዝበት፣ ጠላቶቻችን አንገታቸውን የሚደፉበትን ጊዜ ብናፋጥንና አማራነታችን በተግባር ብናሳይ ትልቅ የነበርን ህዝቦች ነን። ስለዚህ ትልቅነታችን በተግባር ማሳየት አለብን ብዬ ማስብ ሰው ነኝ። አመሰግናለሁ። እናመሰግናለን አባት ሀገር አማራ። ሌላ ሀሳብ የሚሰጥ መቼም እየገለጽኩ ልለፍ ብዬ ነው። ሰያይ ዛሬ ዝክር አሳምነው ጽጌን ስናስብ በሰዓቱ በአማራ ልዩ ኃይል ውስጥ ትልቁን የአንበሳውን ድርሻ ይወጡ ከነበሩ ሰዎች መካከል አባት ሀገር አማራ አንዱ ነው። የልዩ ኃይል አሰልጣኝ የነበረ አሳምነው ጽጌ ስር ሆኖ የልዩ ኃይል አሰልጣኝ የነበረ ነው። ስፔሻል ኮማንዶ የሆነ ወንድማችን ነው። ከዛ በተጨማሪ ደግሞ እጅግ በጣም ትልቅ ፍቅር ያለው ነው ለአባታችን አሳምነው ጽጌ እና ይህንን የመሰለ ወንድማችንም አጠገባችን ስላለ ልንኮራ ይገባል። በህይወት ስላለም ልንኮራ ይገባል። እጅግ በጣም ብዙ ውጣ ውረዶቹን አልፎ አሁን እዚህ ጋር ማልገልጻቸውን ስቃዮች፣ መከራዎች አልፎ ነው እዚህ ጋር የተቀመጠው። እንዲሁ ስለተቀመጠ ወይም ደግሞ አብሮን ስላለ ብቻ እንደቀላል የምናየው ወንድማችን አይደለም። ምንም የቅርብ ወንድማችንና ጓደኛችን ቢሆንም ያለውን ዋጋ እንድታውቁልን እንፈልጋለን። ወንድማችን ከዚህ በላይ ክብር፣ ከዚህ በላይ ሞገስ የሚገባው ወንድማችን እንደሆነ መናገር እወዳለሁ። እኔ ከዚህ በኋላ አልሽቆጠቆጥም፣ አልሽሞነሞንም። አይ ሰው ምን ይለኛል አንሰማም። ከዚህ በኋላ ወደፊት መምጣት ካለብን ወደፊት ነው የምንመጣው። እንዲህ ብለን ነው የምንመጣው። ማንም ቢከፈው የራሱ ጉዳይ ነው፣ የኛ ጉዳይ አይደለም። ስለዚህ ሁሌም ቲክቶክ ፕላትፎርም ላይ ስታገኟቸው የእኛን ልጆች በምታዩት ልክ ብቻ አይደለም መገመት ያለባችሁ። በጣም ብዙ ስራዎች የሰሩ ናቸው። እዚህ ጋር የምታያቸው ወንድሞች እህቶች አብዛኞቹ በጣም ብዙ መስዋዕትነት የከፈሉ ናቸው እና በዛው ልክ ክብር እንዲሰጣቸው ስለምፈልግ ነው በየመሀሉ የገባው ማውረው። አመሰግናለሁ ጓዶች። እውነትህን ነው። እንግዲህ ወንድማችን አባት ሀገር አማራ ሮባ በጣም ቁም ነገረኛና የተግባር ሰው ነው። እናመሰግናለን። ለከፈልከው መስዋዕት ከልብ እናመሰግናለን። እውነት ትክክል። እሺ ግራዝማች ሰላም ነው አለን። አልሐምዱሊላህ። ማን ነው? ሰላም ነው። እስኪ እኔ ትንሽ ስለ አሳምነው ጽጌ ልበል ማለት ነው። እና አሳምነው ጽጌ ማለት አማራ ነኝ እንዲል ያደረገ ሰው ነው ምልህ። ከዛ በፊት የነበረ አማራ የሚሽኮረመም በአማራነቱ የሚያፈር ምናምን ነበር። አሁን ላይ ግን አሳምነው ከተሰዋለት በኋላ ወይም ደግሞ አሳምነው ካነቃው በኋላ ያለው አማራ ግን ደረቱን ነፍቶ አማራ ነኝ የሚል በራሱ የሚተማመን በምንም የማይሸማቀቅ አማራ ነው የተፈጠረው። ደግሞ አሳምነው ደግሞ አማራ ነኝ እንዲል ብቻ አይደለም ያደረገው፣ የአማራ ደም መላሽ ነው። መተከል የሚባል ሀገር ላይ ማለት ነው፣ ጎጃም መተከል ላይ ጅልባንጅ የሚባል ቦታ ላይ የአማራ ስጋ እና ኩላሊት ተበልቷል። የአማራ ሴቶች ሳይሞቱ በማህፀናቸውና በብልታቸው እንጨት ተከቶባቸዋል ማለት ነው። ያንን ነገር ሄዶ የመለሰው አሳምነው ጽጌ የሚባል ጄኔራል ነው፣ የአማራ የቆርጥ ቀን ልጅ ማለት ነው። ያ ብቻ አይደለም ደግሞ በዛም አያበቃም። የሆነ ቦታ ላይ እኔ ስሙን አልጠቅሰውም፣ አማራን የቆረጡ እጁን ከነ ህይወቱ አማራን በሳት ያቃጠሉ ሰዎች
እነሱ እንዳደረጉት አድርጎ በሳት ያቃጠለ ሰው ነው። ይሄ እንደሚመለሰው አሳምነው ጽጌ ነው እንጂ ሌላ የብአዴን ተወካይ የሆነ ወይም ደግሞ የመንግስት አሸርጋጅ የነበረ ሰው አይደለም። ስለዚህ አሳምነው ሲወሳ በመላው አማራ ልብ ውስጥ አሳምነውነት አለ ብዬ ነው የማምነው። ደግሞ በውስጥ ጽፍላለሁ የሆነ ግጥም አለኝ ስላሳምነው ጽጌ የገጠምኩት በውስጥ ጽፍላለሁ። አቡፋን ነው። እሺ እዛው አታቀርበው። እሺ ላቅርበው። አቅርበው። አይ አረፍረፍ አጥናውና አቅርበው። እዚሁ ምን ችግር አለው? ኧረ እኔ ይዤዋለሁ፣ በልቤ ሴቭ አድርጌ ይዤዋለሁ። በቃ ይሄማ አቅርበው። እውቀቱ ከናስራት ክንዴ ነካሳ አሳምነው ጽጌ ሙቶ በተነሳ አሳምነው ጽጌ አይወንድ ደግሞ እንደ ጨረቃ ደግመህ ብትወለድ ጠፋ ቢወይኔ። አይ አጥናው። እኔ እኮ ስለማቅ ነው ስለሚጠፋ አጥናው ብያለሁ እኮ። ቀስ ብለህ ተረጋግተህ እያረፍ በነገራችን ላይ ግጥም እያረፍ ቀስ ብሎ ምን አለ ብሎ ሲደመጥ ነው። ገገገገገት አለ ግጥም እኔ ደስ አይለኝም። እሺ ልመለስ። ቀስ ብለህ ማለት የምትላቸው እንድናቀው እያረፍክ ሲሆን አይጠፋም። ትንፋሽ እየወሰድ ታብ ኮፕሊንጋት ዋርኒንግ ሰጥቶኛል። ሁላችሁ የምታደርጉትን አድርጉ። ሰያዬ ከኛ ውጭ ያሉትም ልጆች ሀሳባቸውን መግለጽ ያለባቸው ሰው እንዴ ሲኞር አለ ከስር ወንድማችን ያሳምነው ልጅ ያሳምነው ግልገል ሲኞር ሀሳብህን ግለጽና ከዛ ሌሎችም ወንድሞቻችን እንዲገልጹ አድርግልን። ሰያዬ የተቀመጡት እያንዳንዱ በየተራው መግለጥ ይችላል። ያሳምነው የዓለም ስጋት ነው። የዓለም ስጋት ስላየኋችሁ በጣም እናከብራችሁ የምንወዳችሁ ወንድሞቻችን ናችሁ። እኛ እንኳ ያው ታብ እናደርጋል ፖለቲካውን ብዙ ትናንልም አማራ ንቃ ነው የምለው። ያሳምነውን አደራ እንዳትበሉ። እንወዳችኋለን፣ እናከብራችኋለን። ከዚህ ውጭ ምንም አልልም። ሰያ በነገራችን ላይ አሁን እዚህ ስለ ነው ሌላ ነገር ይቅርታ ሰያዬ፣ አይ ረስቼው ነው ቅድም መናገር ፈልጌ ረስቼው ነው። አሁን ከተናገረው በፊት የገጠመው ልጅ ንግግሮቹ ላይ አንዳንድ ጊዜ በጣም ስሜታዊ ስንሆን ለሚዲያ ብቁ ያልሆኑ ነገሮች እንዳናነሳ ሰጋለሁ ብዙ ጊዜ። ለዛ ነው የምንተዋወቅ ሰዎች ብዙ ጊዜ አንታውራ የምንባባለው እና ሚዲያ ላይ ይዘን የምንመጣቸው ሀሳቦች ምን አይነት ኪሳራ ያመጣሉ፣ ምን አይነት ጥቅም ያመጣሉ የሚለውንም እያሰብን እንናገር እባካችሁ። መውቀሴ አይደለም ማስታወሴ ነው። ለሚዲያ ይመጥናሉ የምናመጣው ሀሳብ ወይም ደግሞ ለሚሰማው ሰው ምን አይነት ይዘትን ነው ይዞበት የሚሄደው። እንዲህ ነው እንዲህ ብሎ እንዲሄድ ማድረግ የለብንም። እንዲህ ነው ብለን ነው አስረግጠን መናገር ያለብን እና ምንናገራቸውን ነገሮች የሆኑ ነገሮች ካሉ የሆኑትን ነገሮች እኛ እንጨርሳቸዋለን በምንጨርሰው መንገድ እንጂ ለሚዲያ የሚሆኑ ነገሮች ለሚዲያ የማይሆኑ ነገሮች በውስጥ የሚሆኑትን ደግሞ በውስጥ ማድረግ። በጣም ጥሩ ነው የተናገረው፣ ጥሩ ነው የገለጸው። የሰማሁት ነገር ስላለ ነው። አመሰግናለሁ ጓዶች። ትክክል። እኔ ትንሽ የምናገረው እሱ ግጥሙን እስከሚያጠና ድረስ አሳምነው ትንሽ ቸኩሏል። እኔ ሁልጊዜ የምናደደው ልክ ትንሽ ደበቅ ብሎ በነበር ልክ ሁሉም አማራ እስከሚገባው ድረስ የዛን ጊዜ እንግዲህ ብቻውን ነበር፣ ሁሉም ሌላ ሀሳብ ውስጥ ነበር እና ቢሆንም የብሔርተኝነትን ጭስ አጭሶ መሰረት ድንጋይ ጥሎ ነው የሄደው። አንዳንድ ሰዎች ቅድምም በቪዲዮ ተናግሬዋለሁ። ብሔርተኝነት የሚለው እንደ መጥፎ የሚቆጥሩ አካሎች አሉ። እርግጥ ነው ኢትዮጵያ ውስጥ ብሔርተኝነት ሲባል ተደራጅተ ወይም በመንግስት ላይ አመጥ መቀስቀስ ወይም ደግሞ የታጠቁ ኃይሎችን መደገፍ ብቻ ይመስላቸዋል ብሔርተኝነት ሲባል፣ ወይም ደግሞ ተደራጅተ ሌላም ብሔር የመጥላት። ይሄ አይደለም። ብሔርተኝነት ማለት ዘርፈ ብዙ የብሔሮችን ጥቅም ማስከበር ነው። ለምሳሌ እኔ አማራ ነኝ፣ አብይ አማራ ነው፣ ሮቤል አማራ ነው፣ አዲሱ አማራ ነው። ተጠያይቀ ተሰባስበ በአንተ ላይ የሚመጣውን ችግር ለመመከት የሚመሰረት ቡድን
እና አንተን ያንተን አካል ለመጥቀም የሚመሰረት ቡድን ነው። ፍጹም ዘረኝነትና ብሔርተኝነት በጣም የተለያዩ ናቸው። እዚህ ላይ ማወቅ ያለባችሁ። አንዳንዶቹ እምነታችን አይፈቅድም ዘረኝነት ጥንብ ናት ብለዋል። አዎ ትክክል ነው። ግን ዘረኝነቱና ብሔርተኝነቱ በጣም የተራራቁ ናቸው። ዘረኝነት የጥላቻ መንፈስ ነው። ዘረኝነት ማለት ሌላውን ሰው በዘሩ መጥላት ነው፣ በዘሩ ማጥቃት ነው ዘረኝነት ማለት። ብሔርተኝነት ደግሞ አንተን የመሰለ አካል ጋር ተደራጅተህ በማንነት የሚመጣን ችግር መመከት፣ ማንነት ላይ የሚደርሰን ችግር መቀረፍ ነው። ይሄ የዚህ ስብስብ ነው። አንድ እዚህ ማወቅ አለባቸው። አንዳንድ የኛ ልጆች እኔ ወጣልኝ ዘረኛ ብሔርተኛ ነኝ ይላሉ። አላወቃችሁትም። ብሔርተኛ መጥፎ በሽታ ነው። ዘረኝነት መጥፎ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ዘረኝነት ጥንብ ነው ያሉት። ዘረኝነት በሽታ ነው። ብሔርተኝነት ግን ይለያያል። ለምሳሌ ወደ አረቦች ታሪክ እንምጣና እያንዳንዱ አረቦች የሰለጠነ ብሔርተኝነት አላቸው። ገባቸው አይደለም? አሁን እኛ የምናካሄደው እንደዛ ነው። የሰለጠነ ብሔርተኝነት ስላችሁ ይሄ የምታዩት አረብ ስሙን ነጭ ሆነ እንጂ በብሔር ይለያል። ውስጡ ስትገቡ የራሳቸው አንድ ሀገር ላይ የራሳቸው የብሔር ህግ አላቸው። ገብቷቸዋል? ህግ አላቸው። ህግና ደንብ አላቸው። የሚቀጣጡበት አላቸው። ከመንግስት ውጭ በራሳቸው ብዙ አይነት ዘርፈ ብዙ ጥቅሞችን ለብሔራቸው ያበረክታሉ። በብሔራቸው ላይ የሚቃጣን ትንኮሳ ይከላከላሉ በብዙ ነገር። ስለዚህ ማወቅ አለባችሁ። ብሔርተኛ አይደለሁም ወይንም ብሔርተኛ እንደ መጥፎ እንደ ዘረኛ አትቁጠሩት። በፍጹም ዘረኛና ብሔርተኛ የተለያዩ ነገሮች እንደሆኑ እወቁ። ለዚህም ነው ለምሳሌ አንዱ ችግራችን የኛ አሁን አንድ እንዳንሆን በመካከላችን መዘራጠጥ እንዲበዛ የሚያደርጉን ነገሮች ዋናው ነገር የተገነባንበት ማንነት ነው። እያንዳንዳችን በየአካባቢያችን ተወልደን የተገነባንበት ኢትዮጵያዊ ነህ የሚል ነው እንጂ ወይም አማራ ነህ ምናምን ነህ አልተባልንም እኮ። እውነት ነው። እንግዲህ አሁን ግፉ ሲበዛ እንጂ አማራ እያልን መነሳት የያዝ ነው። እንዲሁም ኢትዮጵያ አማራ ነኝ ማለት ኢትዮጵያዊነትን የሚያደበዝዝብን እኮ ነበር የሚመስለው ድሮ። ስለዚህ አሁንም እንደ አማራ መደራጀት በአማራ ብሔርተኝነት ውስጥ ገብተህ በአማራ ችግር ላይ የሚደርሰውን ነገር አንዱ ተካፋይ የሆነ ችግር ለመፍታት መሞከር ዘረኝነት አይደለም። ደግሞ የምትፈሩም ደግሞ ካላችሁ ግዴታ መንግስትን መቃወም ብቻ አይደለም ብሔርተኛ መሆን፣ ወይም ደግሞ የታጠቁ ኃይሎችን መደገፍ ብቻ አይደለም ብሔርተኛ መሆን። ብዙ ነገሮች አሉ ነው የምለው። ሌላው አካል ዝም ብላችሁትማ ሌላው አካል ገና ተወልዶ እትብቱ ሲቆረጥ የብሔሩ ማንነት ተሰጥቶት በብሔር ማንነት ተገንብቶ ስለሚያድግ ብዙ ለብሔር መግባባታቸው ብዙ እንጨት አይወስድባቸው፣ ማገዶ አይፈጁም። ምክንያቱም መጀመሪያ ከልጅነቱ ከኢትዮጵያ በፊት የሚሰጡት የራሳቸው ብሔራቸውን ማንነት የብሔራቸውን ክብር የብሔራቸውን ጥቅም እንዳያስከብሩ ሰውን የሚደረጉት አሁን ላይ እንደምናየው ነው። ብዙም እንደኛ ጭቅጭቅና ንትርክ አይበዛባቸውም። እኛ ደግሞ እንዳልኩት ከማንነታችን በላይ ኢትዮጵያዊነት እንድንወድ አርቲስቱም አዝማሪውም ሁሉም የኢትዮጵያ ክስቴ ኢትዮጵያ እያለ ልባችን አደንዝዞት ስለቆየን አሁን አማራንን ለማለት ብዙዎቹ እየተቸገሩ ነው፣ ተቸግረዋል። ይህንን አሁንም ማሸነፍ አለብን። አማራ ነኝ ብለህ በአማራ ብሔርተኝነት ውስጥ መግባት ኢትዮጵያዊነትን ሊያሳጣ አይችልም። አመሰግናለሁ። እናመሰግናለን ሰያይ። በገዛ ቤትህ መድረክ እየመራ እንገኛለን። የዛሬ የተገኘንበት ትልቁ ዓላማችን የአባታችን አሳምነው ጽጌን ሙት ዓመት የመዘከር ነው እና ዝክር አሳምነው ጽጌ በየዓመቱ ከዚህ በኋላ በተለያዩ ዓለማት ሀገራት ላይ የሚገኙ ወንድም እህቶቻችንን በመያዝ ከዚህ ከፍ ባለ መንገድ እየዘከርን እናልፋለን። ሲኞሬ አዳ ትመለሳለህ። በሰያ ባነሳው ሀሳብ ላይም በሌሎቹም ላይ ትመለሳለህ። ወንድማለም
ሲኞር አይ ቲንክ ሲኞር አሁን ተመልሷል። ሲኞር ሚውተን አንሳና ሀሳብህን አጋራው እንድባል። እንዴት ከረማችሁ ዘመዶቼ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። ሁላችሁንም እውነት በጣም አሪፍ ቀን ነው ዛሬ። ምርጥ ሰዓት ነው የተገናኘ ነው። አሰባሳቢ ጊዜ ነው። ጊዜው የሚያሰባስባል። የተሰባሰብንበትም ዓላማ የተሰባሰብንለትም ሰው ደግሞ ያው ለዓላማው ለክብሩ ለሚወደው ነገር ራሱን የሰዋ ትልቅ ሰው ስለሆነ በጣም በዚህ ልክ መሰባሰባችን ደስ ይላል። እንደዚህ አይነት ነገሮች ከሌሉ በሌሎች ጉዳዮች ለመሰባሰብ ትንሽ እያስቸገረ የመጣ ይመስላል። በዚህ በቲክቶኩ ላይ ብዙዎቹ ነገሮች አፍራሽ ነገሮች እየሆኑ ገንቢ ነገሮች ላይ ተሰባስቦ በዚህ ልክ በዛ ብሎ መቀመጥ አስቸጋሪ የሆነ ነው እና እንደዚህ አይነት ቤቶች እንደዚህ አይነት ጉዳዮች በስተውልን ብዙ ቦታ በዚህ መንፈስ ቁጭ እንድንል ያው ፈጣሪ ይርዳን። ይሄም መንፈስ ያግዘን፣ የዛሬውን መንፈስ ያግዘን እና እንግዲህ ዛሬ አባታችን ማረፍን አስመልክተን ነው እየተነጋገርን ያለ ነው። እንግዲህ ከሰኔ 15 ይጀምራል ይሄ ጉዳይ። ሁላችሁ እንደምታውቁት ጉዳዩ ዝርዝር ቢሆንም እንደነ አምባቸው መኮንን የመሰሉ ጀግኖች ወንድሞቻችን ወንድ ተኩሎችን ያጣንበት ጊዜ ነው ይሄ ጊዜ። ዛሬ ደግሞ ያው ትልቁን ዋርካውን ደግሞ የአማራን አባት ያጣንበት ቀን ነው እና በብዙ መልኩ አብይ አህመድ ተሳክቶለታል ብዬ አስባለሁ ይህን ጉዳይ በተመለከተ። ምክንያቱም ከስሩ ያጣቸው ወይ ደግሞ ከስሩ ያስወገዳቸው ሰዎች በዚህ ዘመን ኖረው ቢሆን ኖሮ በጣም ብዙ ታሪክ ተቀይሮ ነበር። ዛሬ እኛም እዚህ መስኮት ላይ ሳንሆን ሌላ ቦታ ልንሆን የምንችልባቸው ሁኔታዎች ይፈጠሩ ነበር ብዬ አስባለሁ። በጣም ብዙ ነገሮች አማራ የሚያሸንፍባቸው ሁኔታዎች ተፈጥረው ዛሬ ትልቅ ደረጃ እንደርስ ነበር ብዬ አምናለሁ እና ሁላችሁም ያው እንደምታውቁት የአማራ ብልጽግና የሚባሉ አካላቶች እንኳን የህገ መንግስት ማሻሻያ መጠየቅ ቀርቶ ራሳቸውን እንኳን ማናችሁ ሲባሉ የብልጽግና የአማራ ክልል ቅርንጫፍ ጽህፈት ቤቶች ነን የሚሉት። አሁን ብአዴን የሚለው እንኳን የወግ ነበረ በፊት እና አሁን ራሳቸውን የሚጠሩት የአማራ ክልል የብልጽግና ቅርንጫፍ ነን ነው የሚሉት። እና እንደዚህ የሚባልበት ቤት ውስጥ የህገ መንግስት ማሻሻያ የሚጠይቁ ወንድሞች ነበሩ። አንድ ስለተባለ አንድ አይደለም የሚሉ አማራ በልኩ በወርዱ መሰፋት መወከል አለበት ብሎ የሚናገሩ እንደነ አምባቸው መኮንን የመሰሉ ሰዎችን ያጣነው ከትላንት ወዲያ በነበረው ጊዜ ነው እና ይሄ ትልቅ ኪሳራ ነው ለአማራ። በጣም ያሳዝናል። የዛሬው ደግሞ ሊነገር አይችልም። እዚህ ያላችሁ ሰዎች በደንብ የምታውቁት ውስጣችንን አኝኮት በጣም ለረዥም ጊዜ ሁላችንም የታመምንበት ጉዳይ ነው። ጀነራል አሳምነው ጽጌ ማለት በምን ቃል ሊገለጽ እንደሚችል እኔ አላቅም። ብዙ ያገላበጣችሁ፣ ብዙ ያነበባችሁ፣ በብሔርተኝነቱ ብዙ የተመራመራችሁ ወንድሞቼ ናቸው እዚህ ያላችሁት። በየትኛውም ቃል ግን ጀነራል አሳምነው ጽጌን መግለጽ የሚችል ቃል እኛ መዝገበ ቃላት ውስጥ ይኖራል ብዬ አላምንም። ምክንያቱም ትልቅ መሰረት፣ ትልቅ ዋርካ ነው በዛሬው ቀን የወደቀው። እንደ ቀልድ አይደለም። ትልቅ ዋርካ በመውደቁ አትርፈናል፣ እርግጥ ነው። ግን በመኖሩ ደግሞ የምናተርፈው ከዚህ በተሻለ ይሆን ነበር። ሺዎችን በዓላማው አሰልፏል። እንደምታውቁት ሁላችሁም የዛ ፍሬ ናችሁ። የዚህ ወንድማችን አባት ሀገር አማራ አለ። ሁላችንም ልናከብረው እጅ ልንነሳው የሚገባ ጀግና ነው። በትግሉ የነበረ ብዙ አስተዋጽኦ ያደረገ ወንድማችን ነው። እዚህ ያላችሁት በየደረጃው በጀነራል አሳምነው ጽጌ መንፈስ ውስጥ ያላችሁ ልጆች ናችሁ እና ሁላችንም በዛ በማለፋችን እድለኞች ነን። ትላንትም የነበሩት ነገሮች ነገ ተመልሰው እንደሚመጡ አምናለሁ። እኔ የትላንቱ ነገሮች ዛሬ የሆኑ ያክል ይመስሉብኛል። ምክንያቱም አሁን ሁላችንም ተሰደን ያለ ነው። ምናልባት ከ6 ዓመት በፊት ሰኞ ዕለት ባህር ዳር ሆነን ማክሰኞ ዕለት ደሴ ምናምን እንደፈለግ የምንሆንበት ጊዜ ነበረ። ማለት እኛ ኮንትሮል የምናደርገው አይነት ሲቹዌሽን ነበር አማራ ክልል ውስጥ የተፈጠረው የነበረው። በጣም አስገራሚ ነበረ ጊዜው። አሁን ያ ጊዜ እኔ በጣም እናፍቀዋለሁ። እንደፈለግ የምንሆንበት ወጣት ማህበር ተመስርቶ አንዱ ወጣት ማህበር ከደብረ ብርሃን እየተነሳ ደብረ ታቦር የሚወረወርበት
ከጎንደር እየተነሳ ባህር ዳር የሚመጣበት፣ ከባህር ዳር እየተነሳ ወረታ፣ ከወረታ ምናምን የአማራ ወጣቶች እንደፈለጉ የሚደራጁበት ጊዜ፣ ነኪ ያልነበራቸው ተናጋሪ ያልነበረበት ጊዜ የጀነራል አሳምነው ጽጌ ወቅት ነው። ያ ወቅት እንደ ህልም ይመስላል፣ ግን ይደገማል የሚል ተስፋ አለኝ። ያ ነጻነት፣ የአማራ ወጣት ነጻነት ተመልሶ እንደሚመጣ አምናለሁ። አብዛኞቹ ጀግኖቻችን በጀነራል አሳምነው ጽጌ ስር ያገኘናቸው ናቸው። ከዛ በፊት የትግል ልምድ ቢኖራቸውም አብዛኞቹ ግን በጀነራል አሳምነው ጽጌ ስር ሆነው ብዙ አቅማቸውን ያሳዩ፣ አሁንም በመሪነት ደረጃ ያሉ እገሌ ገሌ ማንላቸው ሺዎችን ያፈራ ጀግና ነው እና ያ የአማራ ክልል ውስጥ የነበረው ነጻነት ከአማራ ክልል ውጭ የነበረ ነጻነት ይገርማል። ሀረር ድረስ ጀነራል አሳምነው ጽጌ ይመጣል ተብሎ ይወራ ነበር። ምክንያቱም ሁኔታው ሲሆን የነበረው ነገር ጀነራል አሳምነው ለአማራ የነበረው ነገር፣ የአማራ ህዝብ ደግሞ ለጀነራል የነበረው ፍቅር ተበድር የልብላን ጾሜን አልደር እና አባት አማራ ባሉበት ሀገር እንዴነህ አካል የዋ እንዴነህ ስም አይጠሩም እንጂ ስምማ ቢጠሩ በል ስም አይጠሩም እንጂ ስምማ ተራራዊና ዳልን ጉዲላልን አገሩ። ኧረ እናንተ ሰዎች ክፉ አትናገሩ። ክፉ ክፉ ነገር ምን ያነጋገራል? ሰው እንደቸገረው እንዳጣን ይኖራል። ዶሮን ግዛ ቢሉኝን አሞራን ገዝቼ፣ ፍየል ግዛ ቢሉኝ ሚዳቋ ገዝቼ ከማላውቀው ባህር ዘልሌ ገብቼ እንደገባው ጣዋሉኝ ዘመዶቼ ምጠሉኝ እኔም ጠላኋቸው። ያጣ ሰው ያገኝ እየመሰላቸው ነው ጉድ እናንተ። ያወራ ከሆነ ሚውት አይሰማም። እስኪ ወሎ ልሂድ ጀግና ሰው ፈልጌ ሰው ፈልጌ እስኪ ወሎ ልሂድ ጀግና ሰውን ፈልጌ ጎንደር ልሂድ ጀግና ሰው ፈልጌ። ይሰማ የኔ ብቻ ነው ድምጥ ሮባ ትንሽ ጎንደር ልሂድ ድምጥ ያዝ አሳምነው ሀገር ወሎ ተወልጄ በል እስኪ ተቀበል። እንዴት ነው አስተካክለው ስልክህን ሮባ አስተካክል እስቲ አውራ። አሁን ይሰማል አይሰማም? አሁን ይሰማል። ድምጥህ ነው እንጂ እኮ ካሜራው አሪፍ ነው። ድምጥህ ነው። እስኪ ጎንደር ልሂድ ጀግና ሰው ፈልጌ። እስኪ ጎንደር ልሂድ ጀግና ሰው ፈልጌ። እስኪ ሸዋ ጀግና ሰው ፈልጌ። እስኪ ጎጃም ልሂድ ጀግና ሰው ፈልጌ። ጎጃም ልሂድ ጀግና ሰው ፈልጌ። እስኪ ወሎ ልሂድ ጀግና ሰው ፈልጌ። እስኪ ወሎ ልሂድ እናንተ ሆየን ጀግና ሰው ፈልጌ። አገኘው እንደሆነ አሳምነው ጽጌን በል አገኘው እንደሆነ የአማራው ኩራት አሳምነው ጽጌ። ስጋውን ላይ በሉት ደሙን ላይ ጠጡት በል። ስጋውን ላይ በሉት ደሙን ላይ ጠጡት በል። ስጋውን ላይ በሉት ያዋን ደሙን ላይ ጠጡት። ድገመው። ስጋውን ላይ በሉት ደሙን ላይ ጠጡት። አሳምነው ጽጌን ለምን ገደሉት በል። አሳምነው ጽጌን ለምን ገደሉት?
ደሞዬ አዲሱ ግባ በቀኝም ሰው ጎሎ አልታወቀኝም መገኝም ደሞ ያለ ሰው ጎሎ አልታወቀኝ በግራም በቀኝም ሰው ጎሎ አልታወቀኝ በግራም በቀኝም ሰው ጎሎ አልታወቀኝ አሳምነው ጽጌ እንደራጃለው ያጀግና ናፈቀኝ አሳምነው ጽጌን እንደራጅ ያለው ያጀግናን ናፈቀኝ እንደራጅ ያለው ያጀግናን ካሳምነው ሀገር ወሎ ተወልጄ በል ካሳምነው ሀገር ወሎን ተወልጄ በነጋ በጠባ ይታሰራል ልጄ ጉማያን በነጋ በጠጋ ይታሰራል ልጄ ጉማያ ካሳምነው ሀገር ላስታ ላሊበላ በል ካሳምነው ሀገር ላስታን ላሊበላ ድገመው ያሳምነው ሀገር ላስታን ላሊበላ አላሉ ኮማንዶ አፈር የሚያስበላ በል አላሉኝ ኮማንዶ አፈር የሚያስበላ ጣና ወንዝ ወንዙ በል እንደምነው ጎጃምን ጣናን ወንዛ ወንዙ እንደምነው ጎጃምን ጣናን ወንዛ ወንዙ ዲደፋው ዋላሉ ተኳሽ ነው ጎበዙ በል ዲደፋው ዋላሉ ተኳሽ ነው ጎበዙ ሲደፋው ዋላሉኝ አረጉድ እናንተን ወሉና እናለኛ ኧረ ተው ሰያየንን ማማ እንዴት ነሽ በቃልልም ካሁን በኋላ እንዲየነግን ማማ እንደምን ነሽ በባለፈው እንኳን ስገጥመው ሙዬ ቲክቶክ ለቲክቶኩ ሲብጠለጠላየውን ደማማ እንደምን ነሽ እንዴት ነሽ ጓዱ እንደምን አለሽ የነጆካ ወንድም የነ አባትን አማራ የነሰያን ወንድም እናና እንዴነግን የነ አቡን አማራ የነ ቤት አማራ እንዴነግን የያዘውም ይዞ ባለው የሚኮራ እኔ ለጆከሬን የምመኝለት እኔ ለሰያየን የምመኝለት ከወንድሞቹ ጋር መልካም ጤንነት አገር ሰላም ሆኖ ወደ አገር መግባት ከሀገሬ ናት ክብሬ ጋር ደግሞ አንድ ላይ ተገናኝተን በአንድ መጫወት ላለው አንቺ ልጅ እኔ ከጆከሬ ታየኝ አንድ ሙድ እነ ከኔ ከአባት አማራ ታየኝ አንድ ሙድ እኔ ከሰያየን ታየኝ አንድ ሙድ ከአሜሪካ ዶላር ከእንግሊዝ ባውንድ ዘመዴው እንዴት ነሽ ኃጢአትም አይደለን አማራን መውደድ እንዴት
ነህን እንዴነህን አንባባልም ወይ? ሰው ከአባቱ ገዳይ ይታረቅ የለም ወይ? ዘመዴዋ እንዴነሽን እያለ ሰዓት እንዳልይዝባችሁ ከዚህ ላይ ምናልባት ብዙ ሰዓት እንዳልበላ ፕሮግራም እንዳላችሁ ሁላችሁንም አመሰግናለሁ። ስላስገባችሁኝ አክብራችሁ ስለጠራችሁኝ ከልብ ብድግ ብዬ ከመቀመጫ ብድግ ብዬ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። አረ ሀገር ያው ፕሮግራም የለንም። እንግዲህ ዛሬ ሰኔ 17 ታላቁ አባታችን ጀነራል አሳምነው ጽጌ የተሰዋበት ቀን ነው። ይህንን ለማስታወስ እንጂ ምንም ፕሮግራም የለንም። ተጫዋት ምናልባት እንትን የሚያስጠይቅ ከሆነ አንዳንዶች ለአንተ ጥሩ ላሳርፈው፣ ትንሽ ላሳርፈው። አረበሽ አረፍ በል፣ በቃ አረፍ በል። አደባባይ ከፍ ያለ ታሪኩ ታላቅ ሕዝብ አማራ የሰውነት ልኩ ስልጡን ሕዝብ ወገኔ መንግስትን ያጸና በደሙ ማህተብ ሀገርን ያቀና ልሳን ፊደልን አቅልሞ ከአፈር ከእጽዋቱ ቀለማት ቀምሞ ፍትሐ ነገሥትን ከትቦ ያስቀመጠ እሱ ነው ለትውልድ ታሪክ የለወጠ። አዎ አማራንን፣ አዎ አማራንን፣ አዎ አማራንን፣ አዎ አማራንን መንገድ ስልጣኔን ቀድሞ የፈለመ ከዳማት ተነስቶ አክሱምን ያቆመ ትውልደ ሴማዊ ዘምነገደ ዮቅጣን ነፃ ሕዝብ አማራ ብሔር አጋዚያን ጥንትም ሲጀመር ከመሰረቱ ሀገርን ሰርቷል በደንብ አጥንቱ ሁንትን አጽንቶ ወርቅ ያነጠረ ያበሻው አባት እሱ ነበረ። አዎ አማራንን፣ አዎ አማራንን፣ አዎ አማራንን፣ አዎ አማራንን አደባባይ ከፍ ያለ ታሪኩ ታላቅ ሕዝብ አማራ የሰውነት ልኩ ስልጡን ሕዝብ ወገኔ መንግስትን ያጸና በደሙ ማህተብ ሀገርን ያቀና። አማራንን የሚል ሰው ትንሽ ነው እንዴ? አማራንን ጀግንነት ቅርሱ ፋኖነት ስጦታው አብሮነት ነው ትጥቁ ልቡ ነው መከታው ከክብሩ የማይወርድ ከአያቶቹ ጎራ ከፍ እንዳለ ሚኖር እሱ ነው አማራ። አዎ አማራንን፣ አዎ አማራንን፣ አዎ አማራንን፣ አዎ አማራንን ብራናን ዘርግቶ ሙሴን ያስተማረ እሱ ነው አማራ ሚስጥር የነገረ እርቅን አበድሮ ጠጠር ቢጣልለት አንገራግሮ አያውቅም ለሀገር አንድነት የጦር ገበሬው የወገን ክብር በማንነቱ ማይደራደር ተከብሮ ይኑር ውብ ታሪካችን ዘምኗልና በአባቶቻችን። አዎ አማራንን፣ አዎ አማራንን፣
አዎ አማራን ከሀገር ዘርፍን የማንከብር ቅርሳው ደመን የማንለማ ደግ ጨዋ ኩሩ ህዝቦች ባለራእይ ባላላማ አማራንን ነባር ህዝቦች ታሪክ ጠቃሽ ገድል ነቃሽ የአገር አጥር የአገራው ጋር ነፍጥ አንጋቢ መራሽ ተኳሽ ላለመጮህ እየሞከርኩ ነው። እያሳሌ ነው ጓዶች። አመሰግናለሁ። አዳዬ የዛሬውን ቀን ባስመለከተ አንዳንድ ማብራሪያዎች፣ ሀሳቦች እና ለሰው ግብአት የሚሆኑ ጥንካሬዎች ያስፈልገናል እና ሀሳብህን ንገረን፣ ያለህን ነገር። አርቲስት አቤ እናመሰግናለን። ቴንክ ብለናል። ሁላችሁም ታፕታፕ ኮፒ ሊንክ አድርጉ፣ ሸር አድርጉ። ሰው የለም ጋዜጠኛ አዲሱ ደርቤ በትልቁ አድርገውና እስኪ ሀሳቡን አዲሱን የማታውቁት ቲክታክ ላይ በብዛት አይታወቁም። እሱ ትልልቅ ቻናሎች ላይ ነው የሚታወቀው። አሁን ወደ ቲክታክ ይዤላችሁ ተከስቻለሁ። በዚህ 2 ቀን በቤቱ ይከሰታል። ጥሩ ፖለቲካዎችን እንደምናራምድልህ ማህበረሰባችን እንደምንታገል ተስፋ እናደርጋል። ቲክታክ ላይ አማራ የሚለው ስለቀዘቀዘ በሌላ በኩል ያሉ ወንድሞቻችንን ወደ ቲክታክ እናሳትፋለን። እንግዲህ በቅርብ አይተናል። ጆሃር መሐመድ ቲክታክ ላይ ተከስቷል። ከአክቲቪስት ጀምራችሁ እስከ ጋዜጠኛ ፕሮፌሰርም ሆነ ማንኛውም ለአማራ ጠቅማለሁ ያልክ ምሁር ወደ ቲክታክ መምጣት አለባችሁ።